ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ሁላችሁም እስከ $108 የምትሰሩበት ስራ ነው ይዤላችሁ የመጣሁት። ይሄ ስራ ብዙ ታስኮች አሉ። ታስኮችንም እንዴት እንደምትሰሩ ሙሉ ፕሮሰሱን አሳያችኋለሁ። እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮ ደግሞ ላይክ በማድረግ ጀምሩት ማለት ነው። የአፕሊኬሽኑን ሊንክ ከታች ዲስክሪፕሽን ላይ ወይም ደግሞ የኮመንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ፕሌይ ስቶር ነው የሚወስዳችሁ አፕሊኬሽኑን እንድታወርዱት ማለት ነው። እዚህ ጋር መታችሁ ኢኮ ላይቭ ቪዲዮ የሚባለው ይሄን አፕሊኬሽን ቀጥታ ወደ ስልካችሁ ዳውንሎድ ታደርጉታላችሁ። አፕሊኬሽኑ ሲከፍት ይሄንን ይመስላል። እዚህ ጋር ሬጂስተር ለማድረግ ኩዊክ ሎጊን የሚል አለ። እሱን ትነካላችሁ። ቀጥታ ነው ሬጂስተር የሚያደርግላችሁ። እዚህ ጋር ከመጣችሁ ደግሞ ጾታ ትመርጣላችሁ። ከዛ በመቀጠል እቺኛው ምልክት ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር ኢንቪቴሽን ኮድ ራሱ አስቀምጦላችኋል። ምንም አይነት የምታስተካክሉ ነገር የለም። ቀጥታ ይሄንን ራሱን ትነኩና ቀጥታ ወደ አፕሊኬሽን ውስጥ ትገባላችሁ ማለት ነው። አሁን እዚህ ጋር ሰርች ሁላችሁ ሬጂስተር አድርጋችኋል። እዚህ ጋር ከመጣችሁ በኋላ ደግሞ ምን ታረጋላችሁ? በመጀመሪያ ላይ ፌስ ቬሪፊኬሽን ስለሚጠይቅ ፌስ ቬሪፊኬሽን ለማድረግ እዚህ ጋር ማይኮ የሚል አለ። እሱን ትነካላችሁ ልክ ወደ አፕሊኬሽኑ እንደገባችሁ ማለት ነው። ከዛ መቀጠል ዊዝድሮ የሚለውን አለ። እሱን ትነካላችሁ። ከዛ መቀጠል እዚህ ጋር መታችሁ የሚጠይቃችሁ ሶስት ነገሮችን ቫሪፋይ ማድረግ አለባችሁ። እዚህ ጋር ዊዝድሮ ሜትድ ዊዝድሮ የምታደርጉበትን TRC20 አድሬስ እዚህ ጋር ታስገባላችሁ። ከዛ ደግሞ የራሳችሁ ስልክ ቁጥር አስገብታችሁ ወደ ስልክ ቁጥራችሁ ኮድ ይላካል። እሱን ኮድ እዚህ ጋር ታስገባላችሁ። ከዛ መቀጠል ሶስተኛ ላይ ደግሞ ፌስ ቬሪፊኬሽን ይጠይቃል። በፊታችሁ ፌስ ቬሪፊኬሽን ታደርጋላችሁ። ከዛ መቀጠል እነዚህ ሶስቱንም በትክክል ትሞላላችሁ ማለት ነው። እዚህ ጋር ስልካችሁን ባይንድ ታደርጉና ኮዱን እዚህ ጋር ከሞላችሁ በኋላ ሶስቱም ቫሪፋይ ይሆንላችኋል። እነዚህ ሶስቱንም እንደዚህ ቫሪፋይ ካደረጋችሁ በኋላ ሶስቱም ራይት ካደረገላችሁ በኋላ ወደ ኋላ ትመለሳላችሁ። አሁን ደግሞ ወደ ዋናው አሰራር ሊያግባላችሁ። እዚህ ጋር እንደምታዩት ታስክ የሚል አለ። የኛውን ትነካላችሁ። ቀስቱን ስትነኩት ሙሉ ታስኩን ያመጣላችኋል። እዚህ ጋር እንደምትመለከቱት ብዙ ታስኮች አሉ። ወደ ታች እነዚህ ሁሉም ታስኮች አሉ። እነዚህ እንደምታዩት ሜክ ዋን ኮል ይላል። አንድ ቪዲዮ ኮል ከአንድ ሰው ጋር ካደረጋችሁ $0.1 ይከፍላችኋል። ከ10 ሰዎች ቪዲዮ ኮል ካደረጋችሁ ደግሞ $0.3 ይከፍላችኋል። ሶስተኛው ደግሞ ለ10 ደቂቃ ላይ የሰውን ላይ በመመልከት ብቻ $0.1 ታገኛላችሁ። ለ100 ደቂቃ ደግሞ $0.3 ታገኛላችሁ። ቼኪን ዴይቱ ማለት ደግሞ የኛው እንደዚህ ስትነኩት ለምታዩት ዴይቱ ማለት እዚህ አፕሊኬሽን ላይ የገባውት ቀን ነው ማለት ነው። እዚህ ለምታዩት ትላንትና የገባው ዛሬ ደግሞ ክሌን ለማድረግ 1 ሰዓት ነው ምናምን ነው የቀረኝ። እሱን ክሌ ሲያደርግ ቀጥታ $0.2 ይልክልኛል ወደ ባላንስ ማለት ነው። ከዛ መቀጠል እዚህ ደግሞ አምስተኛ ላይ ያለውን ዴይ ፎር 7 ዴይ ይላል። በየቀኑ የና አፕሊኬሽን ላይ ለ7 ቀን ከገባችሁ $0.5 ይከፍላችኋል። አንድ ሰው ኢንቫይት ስታደርጉ $0.2 እና $0.1 ይከፍላችኋል። ከዛ መቀጠል እዚህ ጋር ደግሞ ዊን አድርጉ ይላችኋል። ዊን አድርጉ ይላችኋል። እሱ ዊን ስታደርጉ $0.1 ይከፍላችኋል። 1K ደግሞ ዊን ስታደርጉ 0.2 100K $3.8 ይከፍላችኋል። እዚህ ጋር ደግሞ እነዚህ ይለያዩ። ያኛው ዊልድ ሪል ነው፣ ይሄኛው ደግሞ ዊልድ ራሽ ነው። ዊን ስታደርጉ ዊን ለማድረግ ታስኩን ለመስራት ማለት ነው። ቀጥታ ጌት $0.2 የሚለውን ስትነኩት ቀጥታ ወደ ላይቫቸው ይወስዳቸው። እዚህ ጋር ብዙ ሰዎች አሉ። እንደዚህ ራሱ ጌሙን ያመጣላችኋል ማለት ነው። እዚህ ጋር የፈለጋችሁትን አማውንት እዚህ ጋር ጽፋችሁ ስፒን ታረጋላችሁ። ከዚህኛው ስፒን 1K ዊን ካረጋችሁ $0.2 ይከፍላችኋል። አሁን ለምሳሌ እንደዚህ ዊን አድርጌያለሁ ማለት ነው። እዚህ ጋር እንደምታዩት አሁን ስንት ነው ዊን ያረኩት? ወደ 40 ምናምን አካባቢ ዊን አድርጌያለሁ እና እዚህ ጋር ይጨመርላችኋል ያላችሁ የኛውን 56 ያለኝ ማለት ነው። 1K ዊን ስታደርጉ $0.2 100K $0.5 እንደዛ ነው እያለ ነው የሚቀጥለው። እዚህ ጋር መታችሁ እናንተ ያላችሁን እዚህ ጋር ይሄኛውን ነው የሚያስፈልጋችሁ። እዚህ ጋር የፈለጋችሁን አማውንት ጽፋችሁ ዊን ስታደርጉ 1K ዊን ስታደርጉ $0.2 ይከፍላችኋል። እንደዛው ደግሞ 100K እያለ ይቀጥላል። ሌላኛው ደግሞ እዚህ ጋር ደግሞ ዊልድ ረሽን ደግሞ ዊን ለማድረግ እዚህ ጋር ለምሳሌ አንድ ዊን እናርግ እስቲ። ጌት $0.1 የሚለውን ነካው ወደ ላይቫችሁ ቀጥታ ነው የሚወስደኝ። እዚህ ጋር ላይቭ መግባት ምናምን አያስፈልግም። ዊን ማድረግ ብቻ ነው የምትጠበቅባችሁ። እዚህ ጋር የኛው እስኪጨርስ ነው ጠብቃላችሁ። አሁን ለምሳሌ እዚህ ጋር የፈለጋችሁን አኒማል ትመርጣላችሁ። ለምሳሌ ይሄንን ልምረጠው፣ ምክንያቱም በደንብ ስለሚሮጥ ስፔንድ አደርገዋለሁ። ከዛ ኮንፊርም የሚለውን ስነካው ትንሽ ሰከንድ ይቀራል። እዚህ ጋር እንደምታዩት ሰከንዱ እየቆጠረ ወደ ታች እየቆጠረ ይሄዳል። እዚህ ጋር ደግሞ ባላንስ ያላችሁ ነው። ይሄኛው ሰከንዱ ከጨረሰ በኋላ ይሮጣሉ። ካሸነፋችሁ አንድ ዊን $0.1 ታገኛላችሁ ማለት ነው። አሁን ሰከንዱ ቆጥሮ ጨርሷል። አሁን ደግሞ እዚህ ጋር እየተወዳደሩ ነው። ይሄኛው
ይሄኛው አሸንፏል ማለት ነው። እኛ ተሸንፈናል። እነዚህ አኒማሎችን የሚያሸንፈውን እዚህ ሉስ አድርጌያለሁ እኔ። የሚያሸንፈውን እንደዚህ እየመረጣችሁ እናንተ ዊን ታረጋላችሁ። ዊን ሲታረጉ እንደዛው ዶላሩ ይጨመርላችኋል ማለት ነው። ታስኩን በዚህ ብዙ ታስኮች ስላሉ ታስኮችን በእነዚህ መንገድ ነው የምትሰሩ። ታስኩን ልክ እንደሰራችሁ የሰራችሁት ዶላር እዚህ ጋር ይመጣላችኋል እዚህኛው ላይ ማለት ነው። ወደ 16 ዶላር አካባቢ ነው ያለኛውን ታስክ። በተጨማሪም ደግሞ እዚህ ጋር ሁሉንም ታስክ ከጨረሳችሁ አንድ ላይ 108 ዶላር ይሆናል። ይሄ ደግሞ እዚህ ጋር እንደምታዩት 0.5 ዶላር ነው። 5 ታስክ ብቻ ነው የሰራሁት። አሁን እንደዚህ ሁሉንም ታስክ ከሰራችሁ 108 ዶላር ከሞላላችሁ እዚህ ጋር ሪድ የሚል አለ። እሱን ስትነኩት 108 ዶላሩን መጨረሻ ላይ ሁሉንም ታስክ ከጨረሳችሁ ታገኙታላችሁ ማለት ነው። ሌላኛው ታስክ ደግሞ ሰዎች ላይ ኮል ማድረግ ነው። ለምሳሌ እዚህ ጋር ታስክ ሜል ውስጥ ገብቼ እንደምታዩት የሜክ ዋን ኮል ይላል። እሱን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር ያመጣችኋል። የፈለጋችሁን ሰዎች እዚህ ጋር ማናገር ትችላላችሁ። እዚህ ጋር ላይቭ ጋር ደግሞ የፈለጋችሁን እንደዚህ ስክሮል እያደረጋችሁ ከዛ እቺኛውን ትነካላችሁ። ከዛ ማዋራት ፐር ሚኒት 2000 እየከፈላችሁ እነሱን ማዋራት ትችላላችሁ። እዚህ ጋር ደግሞ የራሳችሁን ላይቭ ክሬት ማድረግ ከፈለጋችሁ እዚህ ጋር አለ ማለት ነው። የኛውን ላይቭ ክሬት ለማድረግ ስታርት ላይቭ የሚለውን ነክታችሁ ላይቭ ክሬት ማድረግ ትችላላችሁ። ላይቭ መግባት ከፈለጋችሁ ማለት ነው። እዚህ ጋር ይሄን ነክታችሁ ደግሞ ሜል እና ፊሜል መምረጥ ትችላላችሁ። እንደዛ እያላችሁ እዚህ ጋር ደግሞ የራሳችሁ ሩም መክፈት ከፈለጋችሁ መክፈት ትችላላችሁ። ሌላኛው ደግሞ ሰዎችን መጋበዝ ነው። እዚህ ጋር ኢንቫይት ሚን ውስጥ ነክታችሁ ሰዎችን ማስገባት ነው። በእናንተ ሰዎች ስታስገቡ ስፒን ይሰጣችኋል። በዛ ስፒን ለምሳሌ እኔ የጋበዝኳችሁ ትናንትና የጋበዝኳችሁ ሰዎች እዚህ ጋር አንዱ 5 ዶላር ሰርቷል። በታስክ ብቻ ነው ይሄን የሰራው። እዚህ ጋር ቪው ስለው ለምታይ እነዚህን ታስክ ሰርቶ ነው ወደ 5 ዶላር እየሰራ 5 ዶላሩን ሰርቶ ደግሞ 10 ዶላር ከደረሰ ማውጣት ይችላል። ዊዝድሮ የሚደረገው በሶስት መንገድ ነው። አንዱ 1 ዶላር ነው ሚኒመሙ። አንዱ ደግሞ 10 ዶላር ነው። ጌም በመጫወት ምናምን ስፒን በማድረግ 10 ዶላር ነው ጀምሮ ነው ዊዝድሮ ማድረግ። ማይ ኮይን ደግሞ ከ1 ዶላር ጀምሮ ነው ዊዝድሮ የምታደርጉት። እዚህ ጋር ይሄኛው እንደዚህ ታስክ ትሰራላችሁ ማለት ነው። ከዛ በመቀጠል ደግሞ ማይ ኮይን የሚል አለ። ኮይን ደግሞ እንዴት ነው የምንሰሩት? እዚህ ጋር 3 መንገድ አለ። ላይቭ ጎ ላይቭ ሴቶች ከሆናችሁ ጎ ላይቭ ላይ በመቀመጥ ይከፍላችኋል። ቻቶችን ጓደኞቻችሁን ለሎንግ ጊዜ ማዋራት፣ ቢውልድ ሎንግ ታይም ፍሬንድሺፕ የሚል አለ። እሱንም ደግሞ ሰዎች ጋር ማዋራት ነው። እንደዛ ኮይን ስትተረው ኮይኑ ደግሞ እንደዚህ ይሄኛውን ለምሳሌ ይሄኛውን ስትነው ኮይኑ በየ24 ሰዓት በኋላ ወደ ብሩ ይቀየርላችኋል ማለት ነው። 10,000 ኮይኑ 1 ዶላር ነው ማለት ነው። እዛው ነው የሚቀየርላችሁ በ24 ሰዓት ውስጥ ወደ ባላንሳችሁ ይቀየራል። እንደዚህ ደግሞ ስፒን ለማድረግ ደግሞ አንድ ወደ ቻት ትገቡና አንድ ሰው ከጋበዛችሁ በኋላ ይሄኛውን እንደዚህ ትነኩና እቺ ቁልፍ አለች አይደለ? እቺኛውን አንዴ ትነካላችሁ። እሱን ስነኩ እንደምታይ እዚህ ጋር ከ6 ዶላር ነው የሚጀምሩ ስፒን የምታደርጉት ማለት ነው። እኔ በስፒን ወደ 26 ዶላር አካባቢ አግኝቻለሁ። አሁን ደግሞ ወደ 370 አካባቢ ስፒን አለኝ። ስፒኑ እንደዚህ ደጋግማችሁ ትነካላችሁ፣ ስፒን ያደርግላችኋል ማለት ነው። እሱ እንደዚህ ደጋግማችሁ ስፒን ታደርጋላችሁ። እዚህ ስፒን ካደረጋችሁ በኋላ እስከ 6 ዶላር ከደረሰ 6 ዶላሩን ይሰጣችኋል። 6 ዶላሩን ደግሞ ሬዲ የሚለውን ነክታችሁ እዚህ ጋር ያመጣላችኋል ማለት ነው። ያላችሁትን እዚህ ጋር ያመጣላችኋል 6 ዶላሩን ማውጣት አይችሉ። 10 ዶላር ነው ሲደርስ ነው ማውጣት የሚችሉት። እሱ እንደዛ ከሰራችሁ በኋላ እንዴት ነው ዊዝድሮ የምናደርገው? በመጨረሻም እንዴት ነው ዊዝድሮ የምታደርጉ ላሳያችሁ። ዊዝድሮ ለማድረግ እዚህ ጋር ትመጣላችሁ። እቺኛው እየሰራችሁ ዶላር አለ አይደለ? እሷን ትነካላችሁ። ታች ላይ የሚል አለ መሰላችሁ። እዚህ ጋር ዊዝድሮ ዶላር ሪዋርድ የሚል አለ በነጩ የተጻፈው ማለት ነው። እሱን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር 10 ዶላር ነው ሚኒመም ማውጣት የሚቻለው። እዚህ ጋር ደግሞ ቅድም ያስገባችሁት የኤስዲሲ ታሪሲቱኔ አለ። እዚህ ጋር ደግሞ ፎን ነምበራችሁ አለ። እዚህ ጋር ያሰራችሁ ዶላር ከ10 በላይ ከሆነ እዚህ ጋር መታችሁ 10 ዶላሩን ጽፋና መልቲፕል ኦፍ 10 ነው ማውጣት የሚችሉ። ለምሳሌ 10 20 30 ነው ማውጣት የሚችሉ። 15 16 ማውጣት አይችሉም። ከዛ መቀጠል ዊዝድሮ ባላንሳችሁ እዚህ ጋር ከጻፋችሁ በኋላ ዊዝድሮ የሚለውን ትነካላችሁ። ከዛ ኮንፊርም አድርጉ ይላችኋል። ፊ 2 ዶላር ይቆርጣል። ከዛ አሁን እንደምታዩት ዊዝድሮ አድርጎልኛል ማለት ነው። እዚህ ጋር ሪፍሬሽ አደርገዋለሁ። እንደምታዩት ቀንሶልኛል። አሁን ዊዝድሮ አድርጌያለሁ ማለት ነው 10 ዶላር። እዚህ ጋር እቺኛውን ምልክቷን ነክቼ ደግሞ ዊዝድሮ ሂስትሪ እዚህ ጋር ማየት ይችላሉ። 10 ዶላሩን ዊዝድሮ አድርጌያለሁ። ወዲያው ነው የሚገባው። ምንም የሚቆይበት ነገር የለም። ትናንትና ደግሞ ወደ 20 ዶላር አካባቢ አውጥቼ ነበርና ወደ ታች ወርጄ ላይ እዚህ ጋር እንደምታዩት 20 ዶላር ትናንትና አውጥቼ ነበር ማታ ላይ። ወዲያው ነው የሚገባው። ምንም የሚቆይበት ነገር የለም ማለት ነው።
እና እንደዚህ መስራት ትችላላችሁ። አንድ ሰው ሲጋብዙ ታስክ ከሰራ ደግሞ $0.1 ይከፍላችኋል። እነዚህ ያሰራችሁ መስራት ትችላላችሁ። ሶ እዚህ ጋር እንደምታዩት ወዲያውኑ ይገባልኝ $10 ነበርና ፊ $2 ቆርጦ $8 ወደ ባይናንስ አካውንታችን ገብቶልናል ማለት ነው። ትናንት ያወጣው ደግሞ $18 አካባቢ አለ። እና ይህን ስራ መስራት መጀመር የምትፈልጉ ሊንክን የኮሜንት መጀመሪያ ላይ ታገኙታላችሁ። አፕሊኬሽኑ ጥያቄ ካላችሁ ደግሞ ኮሜንት ላይ መጠየቅ ትችላላችሁ። ቻናላችን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረግ